ክፍል 1 ሸባበኪ ቀብለ ሐረሚክ ወጣትነትሽን ከርጅናሽ በፊት ቢስሚላሂ الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد فيا عباد الله السلام عليكم ورحمة الله وبركاته إن شاء الله بزاريو تمهرتاችን እንግዲህ ሸባበኪ قبل حرمك የተሰኘ ደርሳችንን ኢንሻአላህ ምንማርበት ፕሮግራም ነው ማለት ነው። ሁላችንም እንደምናውቀው እንግዲህ ወጣትነት እጅግ አስፈላጊው እጅግ ወሳኙ የእድሜያችን የህይወታችን ክፍል ነውና ይሄንን የእድሜ ክፍል በሚገባ መጠቀም አላህ Subhanahu Wa Ta'ala በሚፈልገው ቦታ ላይና በሚፈልገው ልክ ይሄን የእድሜ ክፍል ኢንቨስት ማድረግ ያስፈልጋል፣ ስራ ላይ ማዋል ያስፈልጋል ማለት ነው ኢንሻአላህ። ስለዚህ እኛ እንዴት ነን? እንግዲህ ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው ላይ እንደመጣው ማለት ነው በኢብኑ አባስ ሐዲስ መሰረት ማለት ነው አንድ ትልቅ ሐዲስ ነግረውናል። ያ ትልቅ ሐዲስ መልእክቱ ሐቂቃ ቢገባን ለብዙዎቻችን ብንማርበት በየምወስደው ሐዲስ ነው። ያን ሐዲስ እንግዲህ ነብዩ አለይሂ ሰላቱ ወሰላም ምን አሉ? ኢግተኒም አሉ። ኢግተኒም ተጠቀም ተሻማ ማለት ነው። ኢግቲናም ማለት እንግዲህ አንድ ነገር ተሻምቶ የሚያልቅ ነገር ስለሆነ ማለት ነው። ያ ነገር ሳያልቅ ፈጥኖ መጠቀም ማለት ነው። እና ነብዩ አለይሂ ሰላቱ ወሰላም ምን አሉ? ኢግተኒም 5 قبل 5 5 ነገሮች ከመምጣታቸው በፊት አስቀድመክ 5 ነገሮችን ተጠቀምባቸው ተሻማቸው እያሉ ነው። አንደኛው ሸባበከ قبل حرمك ወጣትነትክን እርጅና ሳይመጣ በፊት ወጣትነትክን ከእርጅና በስተፊት ተጠቀምበት አሉ ነብዩ አለይሂ ሰላቱ ወሰላም። የኛም እንግዲህ ትምህርታችን ርዕሳችንን ያዝነው ከዚህ ሐዲስ ኢክቲባስ አድርገን ነው። ሸባበኪ قبل حرمك يا اخته ወጣትነትሽን ተጠቀሚበት ምን ከመምጣቱ በፊት እርጅናሽ ከመምጣቱ በፊት። አላሁ አክበር። ይሄ ወጣትነት ይሄ ጉልበት ይሄ ኃይል ከተወሰኑ አመታቶች በኋላ ይደክማል። አይን ይደክማል፣ ልቦና ይደክማል፣ ጆሮ ይደክማል፣ ሁሉም የሰውነት አካላችን ይዝላል፣ እጅ ይሰጣል። ዛሬ ላይ በወጣትነታችን ልንሰራው የሚገባንን ትኩስ አቅም መጠቀም ካልቻለን ዒባዳ ላይ ካላፈሰስነው ዲን ላይ ካላፈሰስነው ጾም ዚክር ላይ የሌሊት ሶላት ላይ ካላፈሰስነው ይሄን ጉልበት እርጅና ከመጣ በኋላ ቢዚ ከሆነ በኋላ ከደከምን በኋላ የሚቻል ነገር አይደለም ማለት ነው። እንግዲህ الصادق المصدوق ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም ናቸው እንደዚህ ያሉት ሸባበከ قبل حرمك وصحتك قبل سقمك ጤናክን ከበሽታ በስተፊት ሳትታመሚ በፊት እህቴ ወንድሜ መረዱን ሙዝሚን በቃ ይሄ ክሮኒክ የሆነ መቼም የማይላቀቅ በሽታ ከመያዛችን በፊት አይታወቅም። ያልጋ ቁራኛ ከመሆናችን በፊት በጤናችን ሰዓት ወደ አላህ እንመለስ፣ ከአላህ ጋር እንተዋወቅ። ጤነኛ ወጣቶች በሆን የእድሜያችን ክፍል ላይ አላህን በሚገባ እንተዋወቀው፣ አላህን በሚገባ እንገዛው። ስንታመም ስንደክም ስናረጅ ደግሞ አላህ እውቅና ይሰጠናል፣ ይንከባከበናል ማለት ነው።
በሶስተኛነት ወጊናከ ቀብለ ፈቅሪክ ሀብትክን ደሃ ከመሆኑ በፊት ለዲንህ ስራበት ተሻማው ወፈራገከ ቀብለ ሹግሊክ ወፈራገከ ይሄ ዛሬ ትርፍ ጊዜህን ነፃ ጊዜህን ቀብለ ሹግሊክ ቢዚ ሳትሆን በፊት ዛሬ ላይ እህቴ ሰፊ ጊዜ አለሽ ሰፊ ጊዜማ ለመኖራችን ምልክት ወጣት ነው እንዳለ ቲክቶክ ላይ ማህበራዊ ሚዲያ ላይ የሚጃጃለው ቢዚ ሆነው አላሁ አክበር ምን አይነት በሽታ ነው የመጣብን የ10-15 ደቂቃ ወዕዝ ምክር ለመስማት ጊዜ የለንም ለዲናችን ለመስራት ጊዜ የለንም ዝምድናችንን ለመቀጠል ቤተሰቦቻችንን ለመንከባከብ ጊዜ የለንም ነገር ግን በቆሻሻ በማይረባው ነገር በማላዓይኒው በሐራሙና በመዕሲያው ላይ ግን ተጣብቀን ያለነው ቆሽሸን ያለነውና ነብዩ አለይሂ ሰላቱ ወሰለም ዛሬ ላይ ያንተን ነፃ ጊዜህን ቢዚ ሳትሆን በስተፊት ተጠቀምበት አሉ ወሐያተከ ቀብለ መውቲክ ይሄ ደግሞ ትልቁ ማሰሪያ ነው ህይወትህን ከመሞትህ በፊት ዛሬኛ እድለኞች ነን አልহামዱሊላህ አላህ Subhanahu Wa Ta'ala ዛሬ እድል ሰጥቶናል ተኝተን ነበር እኮ እንቅልፍ እኛ ከእንቅልፍ የነቃነው በእኛ ዕውቀት በእኛ ችሎታ እኛ መንቃት ስለፈለግን ነው እንዴ ወላሂ አይደለም አላህ ስለፈለገ ነው እንድንነቃ ስለፈለገ ብቻ ነው አላህ ከእንቅልፍ ያነቃን ዛሬ ብሩህ ቀን ያሳለፍን ያለነው ከእንቅልፋችን ነቅተን አላህ ዛሬ የመኖርን እድል ፈቃድን ስለሰጠን ነው ሐቂቃ ይሄን ቀናል ግን ስንቶች ናቸው በዛው በተኙበት እንቅልፍ ባሸለቡበት ይሄን ዓለም የሚሰናበቱት በቃ አላህ አልፈቀደም እንዲነቁ በዛው ሄዱ በተሳፈሩበት አይሮፕሌን ተቃጥለው የሞቱአሉ ቤት ተደርምሶባቸው በዛው ይሄዱአሉ ባህር ሰጥመው የሞቱአሉ አውሬ በልቷቸው የሞቱአሉ ሳት ተቃጥለው ያለፉአሉ በቃ አላህ በዚያው እንዲሄዱ ስለፈቀደ ማለት ነው ስለወሰነ እኔና አንተ ግን ዛሬ ይሄው አላህ ከእንቅልፋችን እንድንነቃ በእኛ በልሃት አይደለም በእኛ ዕውቀት አይደለም የተነሳ ነው እኛ ጤና ሆነን ስለተኛን አይደለም ከእንቅልፋችን የነቃ ነው አላህ እንድንነቃ ዛሬን የመኖር ፈቃድ ስለሰጠን ነው ፈቃዳችን ታድሶ ነው ዛሬ የዱንያ የመኖር ፈቃዳችን የመተንፈስ በጤና የመዋል ፈቃዳችን አላሁ አክበር ስለዚህን ማወቅ አለበት ነብዩ አለይሂ ሰላቱ ወሰለም ምን አሉ አምስት ነገሮች ከመምጣታቸው በፊት ተጠቀማቸው አሉ ምን ተጠቀማቸው ምን ናቸው ወጣትነታችንን ጤናችንን ሀብታችንን ትርፍ ጊዜያችንንና ህይወታችንን ነው እነዚህን 5 ነገሮች ፈጥነን መጠቀም አለብን ምን ከመምጣቱ በፊት እርጅና ከመምጣቱ በፊት በሽታ ከመምጣቱ በፊት ድህነት ከመምጣቱ በፊት ቢዚነት ከመምጣቱ በፊትና ሞት ከመምጣቱ በፊት ማለት ነው እና ባካችሁ ይሄን ወጣትነት እንዴት ነው እየተጠቀምን ያለነው ሐቂቃ ይሄ ወጣትነት እየቆሸሸ ነው ይሄ ወጣትነታችን እየጎደፈ ነው የብዙዎቻችን ሐቂቃ የወጣትነትን አስፈላጊነት ስንቶቻችንን የምናውቀው አላሁ አክበር ነብዩ አለይሂ ሰላቱ ወሰለም እንግዲህ ይሄን ወጣትነት ከፍተኛ ትኩረት እንዲሰጠው በብዙ ምክሮቻቸው ገስጸውናል ኢንሻአላህ በዚህ ሳምንት የምንማረው እንግዲህ ወጣትነትን አስፈላጊነት በሚል ነው እስኪ ሁላችንም ወጣቶች ነንና ቆም ብለን እናስብ ይሄ ዲን ከወጣቶች የሚፈልገውን አበርክቶ እየሰጠን ነው ወይ ነው ዝም ብለን ገፍላ ሸህዋ ውስጥ ነን ሐቂቃ ሲቆም ብለን እናስብ እንደ ወጣትነት የሚጠበቅብሽን ያደረግሽ ነው ወይ ዛሬ ኢንሻአላህ በዚህ ላይ ነው ትኩረት የምናደርገው አህሚየቱ መርሐለት الشباب የወጣትነት የእድሜ ክፍል እንግዲህ አስፈላጊነትን በተመለከተ አጠር ያለች ትምህርት ነው ኢንሻአላህ በዛሬው እየተማማርን ያለነው ማለት ነው እንግዲህ ያው የሰው ልጅ ሲፈጠር ያው ከፍትወት ጠብታ ነው ከደካማ ነገር ተንስቶ ነው
ይሄን ዓለም እንግዲህ የኻደመ ይሄን ዓለም አንዱ የዚህ ዓለም ውበት የሰው ልጅ ነው የሰው ልጅ አነሳስና ነው መርሐላውን የእድገት ደረጃውን ስናይ እንግዲህ በዋናነት ከምንም ነገር ነው የተነሳ ነው አላህ በሱረቱ ሩም አንቀጽ 54 ላይ አፈጣጠራችን ከደካማ ነገር ከምንም ያስገኘን መሆኑን ሲጠቅስ الله الذي خلقكم من ضعف ثم جعل من بعد ضعف قوة على الله ፈጠራችሁ الله يا ጌታችሁ الله ነው الذي خلقكم የፈጠራችሁ የሆነ من ضعف ከደካማ ማለት ከዛ ከፍትወት ጠብታ ከስፐርም من ضعف ደካማ ነገር ነው ያው ነፍስ በሉት ثم جعل من بعد ضعف قوة ከዛ ከደካማ ነገር ደግሞ ምን አደረገ ሰውየው እንግዲህ ጽንስ 9 ወር ተረግዞ ተወለደ ከተወለደ በኋላ እንግዲህ ያደገ ሄዶ ምን ሆነ قوة ደረሰ ጎለበተ ማለት ነው ጉልበት አገኘ ወጣትነት ደረጃ ደረሰ ማለት ነው በቃ ጎልማሳ እድሜነት ثم جعل ከዚያ አላህ Subhanahu Wa Ta'ala አደረገ من بعد قوة ከዚያ ከወጣትነት ከጎልማሳነት የእድሜ ክፍል በኋላ ምን አደረገ ضعفا وشيبا ደካማ አደረገው እንደገና ወደ ሽምግልና ያወርደዋል ወደ ሽበት ያወርደዋል ማለት ነው يخلق ما يشاء الله سبحانه وتعالى የፈለገውን የሚፈጥር የሆነ ጌታ ነው يخلق ما يشاء الله أكبر وهو العليم القدير الله سبحانه وتعالى በሁሉም ነገሮች አዋቂ የሆነ በሁሉም ነገሮች ላይ ቻይ የሆነ ጌታ ነው ማለት ነው እና ምንድነው እያየን ያለነው ቆመን ምንድነው የኛ መርሐላ እንግዲህ በዋና ግብነት የተፈጠርንበትን ዓላማ ሁላችንም እናውቃለን ለዒባዳ አላህን ለመገዛት ነው አላህን እጅግ አብዝተን በጣም በጥንካሬ ብቻ አይደለም በእውቀት ላይ በተመሰረተ ዒባዳ ላይ ተመስርተን አላህን የምንገዛበት ከፍተኛውና ዋናው አስኳሉ የእድሜያችን ክፍል የወጣትነት ክፍል ነው ብዙዎቻችን ግን ሐቂቃ አላሁ አክበር በሱስ በቆሻሻ ነገር በሐሜት በማይረባው ነገር ለዲን በማይጠቅም ነገር እንዲያውም ዲኑ በከለከላቸው አያሌ ቆሻሻ ነገሮች ላይ ነው ተወጥረን ያሳለፍን ያለነው እህት ወንድሞቼ አላሁ አክበር ወጣቱ ዲንን ተሸክሞ ዒልም ላይ መሮጥ ራሱን በዒልም ማነጽ ትውልዱን ተሸክሞ ማሻገር ሲገባው በሰለፎች መንገድ ላይ ቀጥ ብሎ ዲኑን መንከባከብ ሲገባው በጫት በሐሺሽ በተለያዩ ቆሻሻ ነገሮች በዝሙት ወልዒያዙ ቢላህ አላህ ይጠብቀን ሐቂቃ በወሬ በንቶፈንቶ በሐሜት በተለይ ደግሞ በከፍተኛ ሁኔታ በማህበራዊ ሚዲያ በማይጠቅም ነገር ላይ ተመርዞ ያለበት ዘመን ላይ ነው የደረስነው ሐቂቃ ወዴት ይሄርን ነው እህቶች ወንድሞቼ አረባካችሁ ልጓምና ብጅለት ይሄን ወጣትነት እድሜያችንን ዲናችንን አውቀን የመጀመሪያው ጅልና ማስወገድ አለብን በዚህ በወጣትነት ያልቀራን ካልተማርን በትክክለኛው የሰለፎቻችን መንሃጅ ላይ ቀጥ ካላልን ታዲያ መቼ ነው ዲናችንን ማወቅ ምንችለው ይኸው ፈራገቂ ቀብለ ሹግሊ ካሉ ነብዩ አለይሂ ሰላቱ ወሰለም ዛሬ ያለውን ነፃ ኤድሜሽን ክፍል ነፃ ጊዜሽን መጠቀም ካልቻልሽ ነገ ቢዚ ትሆኛለሽ ሹግሊ ካሉ ነብዩ አለይሂ ሰላቱ ወሰለም ነገማ ቢዚ ትሆኛለሽ ልጅ ይመጣል ቤት ትመሪያለሽ አንቺ የቤት ኃላፊነት እንትን ይልብሻል ትዳር አለ ህይወት መምራት አለ ማህበራዊ ሚዲያ አለ ብዙ ነገር አለ ቢዚ የሚያደርግሽ ማለት ነው ያ ከመምጣቱ በፊት እህቶቼ ወዴት ይሄርን ነው እና ይሄን ወጣትነት እድሜያችንን ሐቂቃ በከፍተኛ ሁኔታ ልንንከባከበው ልንጠቀምበት ልናውቀው ይገባል ማለት ነው إن مرحلة الشباب مرحلة القوة والعافية የወጣትነት የእድሜ እርከን የኃይል እርከን ነው የጤናማነት እርከን ነው ወጣትነት
ጉልበት ነው ወጣት የነብር ጣት ይባላል በቃ አይደፈር አይነከ የሆነው በከፍተኛ ጉልበት ያለበት የእድሜ ክፍል ወጣትነት ወጣት የሌሊት ሶላት ካልሰገደ የሱና ጾሞቹን ካልግሪ ከዋጅቦቹ ባሻገር ማለት ነው ዋጅቦቹን ጥንቅቅ አድርጎ አላህ Subhanahu Wa Ta'ala በሚወደው መልኩ ከፈጸመ በኋላ ወጣት ዒባዳ ላይ ካልጠነከረ ዒባዳ ላይ ግብ ፈጥሮ በቃ ትንቅንቅ ዒባዳ ላይ እኮ ትንቅንቅ ሊኖርን ይገባል ቁርአን በመቅራት ዚክር በማድረግ ሱና ጾሞችን ዋጅባቶችን ሁሉንም ዒባዳዎች እየተሻማን እንግዲህ እክተኒም ነው ያሉት ነብዩ አለይሂ ሰላቱ ወሰለም اغتنم ايها الشباب شبابك قبل هرمك ايها الشباب والشابات الله اكبر ان من أعظم نعم الله على العبد نعمة الصحات وإن من أعظم نعم الله على العبد نعمة الصحة እንግዲህ አላህ Subhanahu Wa Ta'ala ለባሪያው ከዋለለት ትልቅ ውለታዎች ውስጥ ጤንነት ነው አንዱ ጤና መሆን ወጣቱ ጤና መሆን ደግሞ እጥፍ ድርብ የሆነ ጸጋ ነው ففي نصوص الكتاب ما يدل على فضل الصحة وفضل العافية وجلال ذلك لجميل أثره ولعظم قدره في دين الله رب العالمين عند العبد المؤمن المسلم لما جعل الله رب العالمين طالوت ملكا مبعوثا على بني إسرائيل في زمان داود عليه السلام قال القوم إنه لم يتميز علينا بكثير مال ولا بشيء الله سبحانه وتعالى داود زمن مالتنو في زمان داود طالوت يتبالون سو እንግዲህ ንጉስ እንዲሆን አድርጎ ነበርና لما جعل الله رب العالمين طالوت مليكا طالوتن الله ንጉስ እንዲሆን አድርጎ ነበርና በበኒ እስራኤሎች ላይ ማለት ነው في زمان داود عليه السلام قال القوم ሰዎች ምን አሉ ተሾመባቸው ሰዎች ማለት ነው انه لم يتميز علينا بكثير مال ولا بشيء አሉ እሱ በምንም ነገር ከኛ የተለየ አይደለም ብዙም ገንዘብ የለውም ብለው ስሞታ አቀረቡ ማለት ነው ከዚያ በኋላ አላህ ምን አለ فقال الله تعالى ان الله اصطفاه اي اختاره الله مرطوታል ጣሉትን عليكم በእናንተ ላይ ወዛደሁ ጨምሮትለታል በስጠተን اي فضيلة የበላይነትን ማለት ነው في العلم والجسم በተክለ ሰውነት በእውቀት በዕልም ከናንተ የበላይ አድርጎታል ጨምሮለታል فجعل الله رب العالمين الميزة محفوظة لديه بأن آتاه بسطة في العلم وبسطة في الجسم بسطة مالت فضيلة مالت بعلمم يبلا يدرغوتال بتخلى سونتم بجسم من دزو يبلا يندهون أدرغوتال بلو الله قوة اندالو ይሄ ሰው ጣሉት በወጣትነት እድሜ ላይ ያለ በእውቀት የታነጸ በተክለ ሰውነቱ ወደር የሌለው ሰው እንደሆነ الله مسكرነት ሰጠ ማለት ነው فأتاه الله رب العالمين علما وأتاه الله رب العالمين أيضا وقوة أتاه الله رب العالمين صحة في تمام إيمان ጤና ሰጥቶታል ማለት ነው ጤና ከሙሉ ኢማን ጋር ከሙሉ ዕውቀት ጋር መስጉር ወጣት ነበር ማለት ነውና የወጣትነትን አስፈላጊነት አላህ እየጠቆመ ነው በዚህ ቁርአን አንቀጽ ማለት ነው فجعل ربنا جلت قدرته ذلك سببا لتفضيله عليهم وتقديمه على هؤلاء الذين اعترضوا على تقديمه عليهم እንዴት በእኛ ይቀደማል እሱ እንዴት ይመረጣል ባሉት ሰዎች ላይ አላህ የሱ ወጣትነት የሱ ጤናማነት የሱ በዕልም የበላይነት እንዳስመረጠውና ቀዳሚ እንዳደረገው በዚህ ገለጸላቸው ማለት ነው ይህ ቁርአን አንቀጽ እንግዲህ
የሚያሳየን እንድንረዳ የሚያደርገን የወጣትነት የእድሜ ክፍል የእውቀት ክፍል ነው። የወጣትነት የእድሜ ክፍል ጤናማ የእድገታችን ክፍል ነው። የወጣትነት እድሜ ክፍል ብሎ ማለት ለዒባዳ የምንተጋበት የእድሜ ክፍል ነው። በወጣትነትሽ ዒልም ካልፈለግሽ ዒልም ላይ ካልተስገበገብሽ ለዒልም ከፍተኛ ትኩረት ካልሰጠሽ ሐቂቃ በጣም ተሸውደሻል። በጣም ተሸውደሃል ወንድሜ። ወጣትነታችንን በዒባዳ ነው ልንሻማው የሚገባ። ዒባዳ ላይ ከፍተኛ መስዋዕትነትና ትኩረት በመስጠት ነው ወጣትነታችንን በከፍተኛ ሁኔታ ኢንቨስት ልናደርግ የሚገባውና ምን ያክል ብዙዎቻችን ትኩረት እያደረግን ነው የሚለው ለሁላችንም ትልቅ ጥያቄ ሊሆን ይገባል ማለት ነው። አሁንም የወጣትነት ክፍል ተመራጭ እንደሆነ ሌላ የቁርአን አንቀጽ ይጠቁመናል። ወጣትነት እጅግ አስፈላጊ የእድሜ ክፍል እንደሆነ والله رب العالمين أخبرنا أيضا أن بنت شعيب لما صحبت موسى عليه السلام إلى أبيها قالت في حيثيات تقديمه مستأجرا عند أبيها لكي تتخلص من عناء الرعي والسقي. እንግዲህ ምንድነው የሹዓይብ ሁለት ሴት ልጆች አባታቸው ሹዓይብ እርጅና ላይ ስለነበሩ ወንዝ ወርደው ከብቶችን የሚጠብቁት እንስሳቶችን የሚጠብቁት ብሎም ውሃ የሚያጠጡት ሁለት የሹዓይብ ልጃገረድ ልጆች ነበሩ። ተንገላተዋል። እነዚህ ልጆች ብዙ ጊዜ ችግር ያጋጥማቸዋል። ልክ እንደ ሀገራችን በገጠር የጃሂልያው ማህበረሰብ ያው ስላለ በዛም ዘመን ስላለ ሁሌም መጨረሻ ነው የሚያጠጡት ከአጅነብይ ጋር ላለመደባለቅ ማለት ነው። ከአጅነብይ ጋር ላለመቀላቀል ሌላው ሁሉም ሰው አጠጥቶ አብልቶ ሲያበቃ ነበር እነሱ የሚገቡትና በጣም ይቸገሩ ነበር የሹዓይብ ሁለት ሴት ልጆች ማለት ነው። ከዚያ በኋላ አንድ ጊዜ ሙሳ አግዘዋቸው ስራቸውን ሰርተዋልና لكي تتخلص من عناء الرعي والسقي እንስሳቶችን ማጠጣት እንስሳቶችን መጠበቅና ማብላት عنا ስላለው ልፋት ስላለው ከዛ ለመውጣት لأن أباها كان شيخا كبيرا فلذا خرجت وأختها من أجل الرعي والسقي والقيام على أمور الحياة بطلب المعاش ያው ለቤታቸው ለህይወታቸው የሚለፉት እነዚህ ሁለት ልጆች ስለነበሩ ስለዚህ በተለይ አንዷ እህት በጣም ትለፋ ነበርና ያው ጥያቄ ያቀረበች ማለት ነው። አራደት أن ترتاح ማረፍ ፈለገች። ከዚህ አልፊ የሆነ የከብት ጥበቃ የእንስሳቶች እንክብካቤ መውጣት ፈለገችና فوجدت في موسى عليه السلام بغيتها ፍላጎቷን ሙሳ ላይ አየች። አንድ ጊዜ ሙሳ ስላገዟት ማለት ነው። فما هي الحيثيات التي قدمتها لأبيها ስለዚህ ለአባቷ ምስክርነት ሰጠች ጥቆማ ሰጠች ማለት ነው። ሹዓይብ عليه السلام ሙሳን عليه السلام እንዲቀጥሩ ማለት ነው። يا أبتي استأجره አባቴ ሆይ ሙሳን ቀጥረው إن خير من استأجرت القوي الأمين ከቀጠርካቸው ውስጥ ደግሞ ይሄ ኃይለኛውና ታማኙ ነው ከምትቀጥራቸው ሰዎች ሙሳ ተመረጠ ነው ብላ ይሄው መዛ ያስቀመጠች መለያ ማለት ታማኝነትን አስቀረበ አንተናለች አረጋገጠች መሰከረችላቸው ቁዋ ወጣትነታቸውን ኃይላቸውን ደግሞ መሰከረች ማለት ነው። فجاءت القوة وجاءت الصحة أيضا في هذه الحيثيات المذكورة هذا الأمر الإلهي الجليل እንግዲህ በቁርአን ይሄ ተጠቀሰን ይሄ ታሪክ የሚታወቅ ነው። ስለዚህ የሹዓይብ ልጅ እንግዲህ ይሄን ጥቆማ ሰጠች ማለት ነው። ይሄ ሰው ታማኝ ነው፣ ይሄ ሰው ጉልበት አለው፣ ስለዚህ ቀጠረውና እኔን ገላግለኝ ብላ ጥቆማ ሰጠች ማለት ነው። ሐቂቃ አላሁ አክበር። ስለዚህ ምን ያክል ወጣትነት ቁርአን ራሱ የሰጠውን አህሚያ እጅግ አስፈላጊ አሳሳቢ የእድሜ ክፍል መሆኑን ከነዚህ የቁርአን አንቀጾች መረዳት ይቻላልና ሐቂቃ ሸባበኪ ቀብለ ሐረሚክ ያ እኽታ እባክሽ ወጣትነትሽን እስኪ ዲናችንን ኻድም
ለመማር ለማስተማር ለመኻደም ዲናችንን ብዙዎቻችን እንሰለቻለን ብዙዎቻችን ትንሽ እንኳን ኪታብ በቃ አንድ ወር ሁለት ወር ማንፈጅ ኪታብን እንኳን ለመቅራት አንችልም በቀን አንድ ገጽ የቁርአን ፊት መቅራት አንችልም ብዙዎቻችን ሐቂቃ አላሁ አክበር ከፍተኛ በሽታ ውስጥ ነን እባካችሁ እንነቃቃ ስለዚህ የዚህ ሳምንት ትምህርታችን ወጣትነት ምን ያደረግን የተጠቀምነው ያቆሸሽነው ነው ወይስ የተጠቀምንበት ነው ሁላችንም እንፈትሽበት ፕሮግራም ነው ኢንሻአላህ ትምህርታችን ይቀጥላል ወሰለላሁ ወሰለም ዐላ ነብይና መሐመድ ወላሁ አዕለም